ምን አለ ግን ይሄን ስራ ብትተው? ምን ይዤ ነው ተው? እስቲ ንገሪኝ፣ ይሄን ስራ ትቼ ምን ይዤ ነው የምኖረው? ተይው፣ ያሮጊቷ ረሀብ ሳይጨምር ቶሎ ሄደ። አልበለዚያ አይሻልም? በኋላ ሴትዮዋ እዚህ መጣ አንዴ ይቅርታ አላስቸግራችሁ ብዬ ከማስወጣችሁ አሁን እኔ ብሄድ አይሻልም? ለማንኛውም ራስን ጠብቅ። ምን ስነዳ ነው? አይዞሽ ቀስ ብዬ ነው ማሽከረክረው። 30 የሆነው እኮ መንገድ ነው። በሉቸው እኔ የምልህ ለምንድን ነው የሴት ማት ነው? ምን ብዬ ይሄን ስራ እንዲያቆም ነው? ያቦክሽ ያልጋ ቁራኛ የሆኑ እናቱንና እህቱን እኮ የሚጦረው በዚህ። በዛ ላይ ሴቶቹ ፍራንክ አስለምደውታል። ደግሞ እነሱ የሚሰጡትን ብር ምንም ሰርቶ የሚተካው አይመስለኝ። ቆይ ለረጅም ጊዜ በውስጥ የደበቅኩትን ፍቅሬ ብገልጽለት